ለራበው ሰው ዳቦ ለሚፈልግ ሰው ግዴለም ዳቦ ወደፊት ይገኛል ብለሽ ከምታሳዩ ዳቦዋን ትንሽ ያምጥተሽ ደግሞ ብትነግሪው ትንሽ ተስፋ ይኖረዋል። ገብቶሻል አይደል? አዎ ስራ የምትሰራው እንዲህ ነው በርታ ምናምን ከምትዩ think like this and take this money and do it ብለሽ ተስታረጊው ደግሞ የተሻለ ነው። ሌሎች ይማሩበታል ማለት ነው። አሁን የኛን ወጣ ስታየው መኪና የለው ቤት የለው ባንክ ማን ይሰጠዋል? አክሰስ ቱ ፋይናንስ ችግር ነው። ሰው በጎ የሚሰጠው ካለው ግዙፉ ነገር ቆንጥሮ ሳይሆን ትላለች ከሌለው ትንሹ ነገር ዘግኖ ነው መስጠት ያለበት። ያለሽ የአንድ ዳቦ ዋጋ ሆኖ የሁለት ዳቦ ዋጋ መስጠት መቻል ግን ብሌሲንግ። ገንዘብ ግን ብሌሲንግ መግዛት አይችልም። ብዙ ወጣቶች ሰክሰስፉል ለመሆን ከፈለጉ አክሰስ ቱ ፋይናንስ አንዱ ትልቅ ችግር ነው። አክሰስ ቱ ፋሲሊቲ አይደለ? there is a way to say other people open other people money ቢዝነሶች ስታርት መደረግ ይችላሉ ማለት ነው። ችሎታን ይዘህ እነሱ ጋር ደግሞ ገንዘብ ሳይጎዳ ያኛውም ሰው አገኝቶ አንቺም በቃ the main thing ኮላቦሬሽኑ እና ፓርትነርሺፑ የተለያየው ነገር ለዛች ጄቪ እንትን ያደርጋል።